አይደለ እንደ አመጣልሽ ስነ ስርዓት ሩታ አታብዡ አሁን ስነ ስርዓት እንደ አመጣልሽ ዘዋት በይ እንደዛ ሳይሆን እንነጋገራለን ብላ ይሄ የተከበረ የእናት የአባቴ ቤት ነው በተከበረው በእናትና በአባትሽ ቤት እንደዚህ ነው የምትጮሂው እንዴት ነው የሚያደርግሽ እንደ እንትን ልክሰው ነው ባትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበር አዎ ሁሌ በሰነዘር አይደለም ከወፈሩ ሰው አይፈሩ አሉ ነይ ስሚኝማ እጅ መሰንዘር ለምዶብሻል አውቃለሁ ትሰሚኛለሽ እንደዛ ደግሞ የምታደርጊኝ ሰው አይደለም ቤትሽ መጥቼ እንደዛ የምታደርጊኝ ሰው አይደለሽም በቃሽ ይኸውልህ ልንገርህ በህይወቴ እንደሰው የታገስኩት ሰው የለም እንዴ ላንጠባጥብሽ ይችላል አይገርምሽም ወይ ቤትሽ መጥቼ ቤትሽ መጥቼ በክብር ቦታ ይሻላል በክብር ቢወጣ ይሻላል ክብር ያለው ሰው በክብር ስለሚያምርበት ምን የትኛው ክብርሽ ነው በቃሽ አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዛ ዲስሪስፔክት አታደርጊው ህዝብ በሚያየው በዛ ልክ ሪስፔክት አታደርጊው ይበቃሻል ስለኔ ባል አንቺ አትነግሪኝም ማነሽ ምንድነሽ ከየት ነው የመጣሽው ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ ለለለለ ባለ አይደለም ይበቃሻል እንደዚህ ዲስሪስፔክት የምታደርጊው ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪ ጫፌ እንዳትነኪ ያላበዛሽው ኧረ እባክሽ አበዛሽው በጣም እስካሁን ዝም ተብዬሻለሁ እንደዚህ እንደ ጅራፍ ነው ማጮሽ ገና በተከበረው ቤትሽ ወተን ውጪ ላይ እንሞክረው እንደ ጅራፍ ነው ማጮሽ የትም ችግር የለብኝም ኧረ በእግዚአብሔር አንዴ አራስ ነሻ መውጣት ትችያለሽ እስቲ እንደ አራስ ቢያንስ ረጋ በይ እንዴ ሰው ቤት ነኝ ቢያንስ አታስጩኝ በቃ መነካከት ቆመሽ እኮ ስነ ስርዓት ባለው መልኩ መናገር ትችያለሽ ስነ ስርዓት ላለው ሰው ክብር ላለው ሰው ላከብረው በስነ ስርዓት ላወራው ይችላል አሁን ቀጥ ብለሽ ውጪልኝ እዛ ጋር ታይሻለሽ በመጀመሪያ የመጣሁበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላረግሽ ነው ደግሞ ራስ ስለሆንሽ ተከብረሽ ውጪ ምናልባት ከሁለት ወር በኋላ ድጋሚ ልንገናኝ እንችላለን ከሁለት ወር በኋላ ምናልባት ልንገናኝ እንችላለን ታይ ሁለት ወሩን እዚህ ጋር ማንም እንደሌላ አስቢውና አንቺ እኔ ላይ እስቲ አንዲት ነገር ለማድረግ ሞክሪ አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም አሁንም ቤትሽ የመጣሁት እንጣጥ እያልሻል ነበር ወይ እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም በፈለግሽው ነገር ምን ልትመጪ ትችያለሽ እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ አሳይሻለሁ እሺ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ እዚህ ጋር ስለ ጉልበት ምናምን አይደለም ወይ አራስ ጠብቅሻለሁ እሺ ጠብቅሻለሁ እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ ልነካሽ ምናምን አልችልም በጣም አይደለም ነገሩ በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ በጣም ያስፈልጋል ትችያለሽ አሁን ግን ሞክሪኝና ላሳይሽ በእናትሽ እሺ አንዴ ይኸውላችሁ ሰሙኛላችሁ እኮ እንነጋገር ነው አይደል የተባባላችሁት ስለዚህ መነጋገር ካለባችሁ ስርዓት ባለው መልኩ የለም ይሄ ጸብ ምናምን የሚለውን ነገር ተታችሁ በቁም ነገር ያለው ነገር አውሩና ሁሌ እሷ እንደዛ ስትናገር ነው ዝም እንድላት ነው የምትጠብቀው ትናንትና በይዋ መጥቼ እንደዛ ስትናገር ዝም እንዳልኩት ማለት ነው ከዚህ በፊትም ደግሞ እርግዝናዋ ላይ እንደዛ በዛ ልክ እንደተናገረችኝ አሁንም ዝም ሰው አይሰማውም እኔ ያልናደድም የምትናገሪኝ ነገር አያናደድም ይሰማሻል እንዴ ማለት አንቺ እንደሰው አምሮ ኖሮሽ ሊሰማሽ እስቲ በኃይለኝነት የሰራሽውን ቤት አሳየኛ እንዴ ሊሰማሽ አንቺ እውነት ሞራል አለሽ እንዴ አንቺ ሲጀመር የለሽም እኮ እንግዲህ ቅርታ እዚህ ቤት መጥቼ በዚህ ልክ አይደለም ለማንኛውም ባልማክበርን ባልመውደድን መልካምነትን ጭቅጭቅ ልጁም እንዲጫንቀው አታድርጊ ከዛ ባለፈ ደግሞ አንቺም ስነስርዓትን ሴትነትን ክብርን እሺ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አይደለ እነሱን ማስከበርን ልመጂ ተማሪ ያንን ስታቂ ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው ለኔ ትነግሪኛለሽ ክብር ማለት እንደዛ ነው አንድ ገርኝ እስቲ አይደለም እንዳንቺ እየተለጣጣፉ መንዘላዘል ነው እንደዛ አይደለም